አዲስ አበባ ውስጥ የሚኖሩ ወይም የሚቆዩ ጀርመኖች ያቋቋሙት ትምህርት ቤት አለ። በትምህርት ቤቱ ስር ቤተ መጻሕፍት፣ ቤተ ሰገራና ሽንት ቤት እንዲሁም ቤትሆቨን በተባለ የሀገራቸው ሰው የተሰየመ ካፍቴሪያ ይገኛል። ወደ ካፍቴሪያው የተለያዩ ሰዎች ይመጣሉ። በተለይም ጀርመኖች፣ ጀርመንኛ ቋንቋ የሚማሩ ኢትዮጵያውያን ወጣቶች እንዲሁም ጀርመኖች በሚገኙበት ካፌ ስለገቡ ብቻ ጀርመን ሀገር የገቡ የሚመስላቸው ቦዘኔዎች ይመጣሉ። ወደ ቤትሆቨን ካፌ የሚመጡ ኢትዮጵያውያን ወንዶችና ሴቶች የአንድ ሀገር ልጆች አይመስሉም። ምን ነው ቢሉ ሴቶቹ እንኳን አይናቸው መነጽራቸው የሚማለልላቸው፣ ያነገቡት ግዙፍ ቦርሳና የለበሱት ልብስ የሚያምርባቸው፣ ትኩረትን ሁሉ በቁጥጥር ስር የሚያውል አምባገነን ቂጥ ያላቸው፣ የሚከተላቸው፣ ሲያወሩና ሲስቁ በራስ መተማመን የሚታይባቸው ናቸው። ወንዶቹ በበኩላቸው እንኳን ሱሪያቸው ቆዳቸው የሰፋባቸው፣ ምቾታቸው ህቡ የገባባቸው፣ እምብዛም የማይስቁ፣ ሳት ብሏቸው ከሳቁ እንኳን ሳል የሚያደናቅፋቸው፣ አገጫቸውን እጃቸው ላይ አስደግፈው ለረጅም ጊዜ ስለሚቆዝሙ ራሳቸው በአንገታቸው ሳይሆን በእጃቸው ድጋፍ የቆመ የሚመስልባቸው ናቸው። በቤትሆቨን ካፍቴሪያ ውስጥ ጠዋት የማስተናገድ ስራ እየሰራው ከሰዓት የጀርመን መንግስት በፈቀደልኝ መሰረት በነፃ የቋንቋ ትምህርት እየተማርኩ ትንሽ እንደቆየው ጆሮዬን ያመኝ ጀመር። ህመሙ እንደጀመረኝ ጆሮዬ የወትር ልማዱን ትቶ አዲስ አሰራር አመጣ። በል ሲለው አዛብቶ ይሰማል። ካፍቴሪያው ግድግዳ ላይ በተንጠለጠለው ቴሌቪዥን የቢቢሲ ዜና ስከታተል ጆሮዬ ሆርን ኦፍ አፍሪካ የሚለውን ሆርን አፍሪካ ብሎ ይሰማል። የጂ8 ሀገሮች የሚለውን የጂ-ስፖት ሀገሮች ብሎ ይተረጉማል። አንዳንዴ ደግሞ በአከራይ ቤት ጣሪያ ላይ ከጭስ ማውጫው አጠገብ እንደተሰቀለው የወሬ መግላሊት ወይም ዲሽ መረጃ ከሩቅ ይጠልፋል። ህመሙ በጀመረኝ ሰሞን ከአንገት በላይ ሕክምና ወደሚሰጥበት ማዕከል ሄድኩ። ዶክተሩ ጓንቱን አጥልቆ በጆሮዬ ቀዳዳ አጭልቆ አእምሮዬን የሚሰልል ይመስል ግማሽ ሰዓት ተለግሞ ቆየ። ሲጨርስ ራሱን ነቅንቆ ጓንቱን አውላልቆ እስክሪፕቶ ካነሳ በኋላ የሰገራ ምርመራ ያስፈልጋል፣ ቀጣዩ ክፍል ሄደ 200 ብር ከፍለህ ናሙና ስጣለኝ። ጆሮዬን ከሰገራዬ ጋር ምን አገናኘው ብዬ ጠየቅኩት። ከሚጽፍበት ቀና ብሎ ዛቻ በሚያህል አስተያየት ላፍታ ካተኮረብኝ በኋላ መልስ ሳይሰጠኝ መልሶ አቀረቀረ። በዚህ ጊዜ ዕቃ ለማሰናዳት ወደ ምርመራ ክፍሉ የገባች ነርስ ፈገግ ስላለችልኝ የልብ ልብ ተሰምቶኝ ንገረኛ ሰገራዬን ከጆሮዬ ጋር ምን አገናኘው ብዬ ደነፋው። ይሄኔ ዶክተሩ ዘና ባለ ድምፅ ሰገራ በነካጣት ጆሮህን የጎረጎርክበት አጋጣሚ ካለ ብዬ ነው በማለት መለስልኝ። ነርሲቱ በጣም ሳቀች። እኔ ግን እጅግ አዘንኩ። ግድ የለም የሰገራ ናሙና መስጠት እሰጣለሁ፣ ግን ለናሙና 200 ብር መክፈሌ ምን የሚሉት ነው? በቀበሌያችን የተመደበ የፍሳሽ መኪና እንኳን ለሙሉ ሽንት ቤት ማስመጠጫ ያን ያህል አያስከፍልም። ቢቸግረኝ ያለሁበትን ሁኔታ ለታታሪው ተስተናጋጅ ለሙዑዝ አዋየሁት። በልጅነትህ አባትህ ጆሮ ግንድህ ላይ በጥፊ መጥቶ ያውቃል ሲል ጠየቀኝ። አንድ ቀን ለማስታወስ ሞከርኩ። የእንጀራ አባቴ በጣም ጥሩ ሰው ነበር። በህይወቱ አንድ ጊዜ ብቻ ነው የመታኝ። እሱም እንዴት ነበር? አዎ በልጅነቴ ልጅነት አታሎኝ በጎችን በግጦሽ መስክ ላይ በማሰማራት ፈንታ ከጓደኞቼ ጋር ኳስ በምንጫወትበት ሜዳ ጠርዝ ላይ አሰማርቻቸው ርቀው ለመሄድ ሲሞክሩ ግብ ጠባቂነቴን ትቼ የግቡን ችካል ነቅዬ እየመለስኳቸው፣ በጎቹም ቢጨንቃቸው የሚግጡት ነገር ቢቸግራቸው ኳስ እንመልከት ብለው ኳስ ጨዋታ ሲመለከቱ ውለው ሲመሽ መራባቸውን አባቴ እንዳያስተውለው በድብቅ ነድቻቸው ጎሮኗቸው ውስጥ አስገብቼ ዘጋውባቸው። የበጎች ቅንነት በወንጌል ውስጥ ብቻ ነው። ጎሮናቸው ውስጥ ቢገቡም ተርበናል ለማለት አፋቸውን ወደ እንጀራ አባቴ መኝታ ቤት አነጣጥረው የሮሮ በታቸውን አቀለጡት። የእንጀራ አባቴ ለበጎቹም የሳር አባታቸው ነውና ክሳቸውን ሰምቶ ከወገቡ በታች ጋቢ አገልድሞ ከመኝታ ቤቱ ወጥቶ በጎች እየጮሁ ነው አለኝ በቀዘቀዘ ድምፅ። እየሰማዋቸው ነው አልኩት። እኮ መጮኻቸው ምንን ይገልጻል ሲል ቀጠለ። ያው መጮህ እንደሚችሉ ይገልጻል ብዬ መለስኩለት። ወዲያው በእንጀራ አባቴ ፊት ላይ ንዴት ተስሎ ሳይ ለመሮጥ እግሬን አቀባብዬ ስጠባበቅ እሱ ወደ መጣበት ዘወር ብሎ ተራመደ። ይሄኔ ንዴቱን በእንቅልፍ ለማሳለፍ ቆርጧል ብዬ ስዘናጋ ድንገት ዞር ብሎ ክንዴን ለቀም አድርጎ ከያዘ በኋላ አንዴ በኃይል መታኝ። ነገሩ ብዙ ዘመን ስላለፈው ምንን እንደመታኝ ረስቼዋለሁ። ታዲያ እኔ ከረሳሁት ለምን ራሱን አልጠይቀውም ብዬ የእንጀራ አባቴ ወደሚኖርበት ደብረ ማርቆስ ለመሄድ አውቶቡስ ተሳፈርኩ። ደጀን ላይ ስደርስ ግን ቂጤን በካልቾ እንደመታኝ ትዝ አለኝ። ተመለስኩ። ቀጥዬ ችግሬን ያዋየዋት በአስተናጋጅነት አብራኝ የምትሰራውን ጓደኛዬን መክሊትን ነው። ተማሪ በነበርክበት ጊዜ አስተማሪ ጆሮ ግንድህ አካባቢ በጥፊ መጥቶ ያውቃል አለችኝ። በፍጹም መምህሮቼ ለምን ይመቱኛል? በትምህርት ሰነፍ አልነበርኩም። እንዲያውም እነሱ ከጠየቁኝ በላይ ጨምሬ መልስ እንደነበር አገር ያውቃል። ለምሳሌ የምድር ልኬት መምህሬ የራስ ዳሽን ተራራ ቁመት ስንት ነው ብሎ የጠየቁኝ እንደሆነ ሰሞኑን ረዝሞ ካልሆነ በቀር ያለፈው መጋቢት ከባህር ጠለል በላይ 400 ሜትር ከፍታ ነበረው ብዬ መልስላቸዋለሁ።
አቅፈው ይስሙኛል። ትንሽ የሚያዳግቱኝ የትምህርት አይነቶች ቢኖሩ መዝሙርና ስፖርት ናቸው። በእነዚህ ትምህርቶችም ቢሆን ጆሮ ግንዴን በጥፊ እስከ ማስመታት የሚያደርስ ውጤት አልነበረኝም። የመዝሙር መምህሬ አንድ ቀን ሳንጎራጎር በጥሞና ከሰሙኝ በኋላ ተሰጦዬ የጉሮሮ ሳይሆን የመዳፍ መሆኑን ገልጠው ጓደኞቼ በህብረት ይዘምሩ፣ እኔ በጭብጨባ ብቻ እንድሳተፍ መከሩኝ። ስፖርት አስተማሪያችን በበኩላቸው ወደ መስክ ይዘውን ይወርዱና በተሸበለለ አዲስ ዘመን ጋዜጣ ወዲያ ማዶ እየጠቆሙ ያን ግራር ዞራችሁ ተመለሱ ይሉናል። ግራሩ ላይ ደርሰን እስከምንመለስ እሳቸው የዕለቱን ርዕሰ አንቀጽ የማንበቢያ ፋታ ያገኛሉ። እኔ ብዙ አቅም አልነበረኝምና ትንሽ ሮጥ እንዳልኩኝ ከቀበቶ ማሰሪያዬ ግድም ያደፈጠው ጋት ጠቅ ያደርገኝና እጆቼን ወገቤ ላይ አኑሬ እቆማለሁ። መምህሩ ይህንን ቢያዩ ተማሪዎች በሁለተኛ ዙር ሩጫ ግራሩን ትተው እኔን ዞረው እንዲመጡ ሐሳብ አቀረቡ። በዚህ አይነት የቤተሰብና የትምህርት ቤት ትዝታዬን መርምሬ ጆሮዬ ላይ የሚደርስ ነገር ባጣበት ሌላ መላ ፍለጋ ሄለን ዘንድ ሄድኩ። ሄለን ጀርመንኛ የምትማር የካፌያችን ደንበኛ ናት። ከባድ የጦርነት መሳሪያ በቅርብ ርቀት ጮሆብህ ያውቃል ብላ ጠየቀችኝ። ይሄ ጥያቄ ከጦርነት ጋር የተቆራኘው ትዝታዬን ያሳስበኛል። 12ኛ ክፍል ስደርስ ከአንዲት ተማሪ ጋር የአይን ፍቅር ያዘኝ። ልጅቱን መጠየቅ መምህራንን እንደ መጠየቅ ስላልቀለለልኝ ዝም ብዬ ስደናበር ማትሪክ ወደኩ። ይህ በእንዲህ እንዳለ አገራችን በድንበሩ ውዝግብ ምክንያት ከጎረቤት አገር ጋር ጦርነት ውስጥ ስለገባች በእግረኛ የጦር ክፍል ለመዝመት ተመዘገቡ። ለምን ለመዝመት እንደወሰንኩ እስካሁን በወል አልተገለጠልኝም። ምናልባት ማትሪክ በመውደቄ ያጣሁትን ክብር በአርበኝነት ክብር ለማስመለስ ይሆናል። እናቴ ለመዝመት ማቀሬን ስትሰማ በድንጋጤ ትወድቃለች ብዬ ስላሰብኩ ከኋላ ደግፎ የሚያስቀራት ሰው ሁሉ አሰናድቼ ነበር። እናቴ እግሬ ላይ ወድቃ ጎረቤት ሀገሩን አስተባብራ ታስቀረኛለች ብዬ ተስፋ አድርጌያለሁ። እንዲያ ከሆነ ሊዘምት ፈልጎ ነበር። ነገር ግን የእናት ፍቅር ከዘመቻ አስቀረው ተብዬ የእናትንም የእናት ሀገርንም ፍቅር ጠቅልሎ የያዘ ስመጥርነት እቀዳጃለሁ ብዬ አሰብ። ይሁንና ያሰብኩት አልሆነም። ህዝቡ በጠቅላላ አገር እንድለቅ ሰበብ ሲፈልግልኝ እንደቆየ የገባኝ የመዝመቴ ነገር እንደተሰማ ሁሉም የሽኝት ድግስ ለማሰናዳት ሲሯሯጥ ሳይ ነው። እናቴ በድንጋጤ በመውደቅ ፈንታ ለስንቅ የሚሆን ዳቦ ቆሎ ለመቁረጥ ስታቀድ የቀኝ ጎረቤታችን ሊጥ የግራ ጎረቤታችን መቀስ ለማዋጣት ተስማሙ። ገብስ ከጥይት የሚከላከል ይመስላል። አጎቴ አንድ ከረጢት በሶ ለማበርከት ቃል ገባ። በመሸኛው ቀን እየተበላ እየተጠጣ ወታደራዊ ምክር ይዋጣ ጀመር። ከኮሪያ ጦርነት ያለ ግራ እግር የተመለሱ ጡረተኛ ሽማግሌ ዋናው ነገር በግራ በኩል ወደ ጠላት ምሽግ ዘለህ መግባት ነው። ጠላት እንዲህ ያለ ዱብዳ ሲገጥመው የያዘውን ጥሎ መፈርጠጡ አይቀርም አሉኝ። ኮንጎ ዘምተው የተመለሱ ሽማግሌ ግን ወደ ጠላት ምሽግ በመዝለሌ ነጥብ ላይ መስማማታቸውን ገልጸው ይሁን እንጂ በግራ በኩል ሳይሆን በቀኝ በኩል ቢዘል ይሻላል የሚል ሐሳብ አቀረቡ። ወዲያው በግራ በኩል ይዝለል ወይስ በቀኝ በኩል የሚለው ሐሳብ ለአንድ ሰዓት ያህል አከራከረ። ክርክሩ መቋጫ ሳይገኝለት ስለመሸ ሽማግሌዎችም ስለደከማቸው በተመቸኝ አቅጣጫ በኩል እንደዘሉ ወስነው ወደ የቤታቸው ሄዱ። በመጨረሻ ላይ ሲሰናበቱኝ በአንገቴ ዙሪያ እንደ ቡዳ መድኃኒት ተጠምጥመው ያለቀሱት መሪር ለቅሶ የምሄድበት ዘመቻ ወደ ምሽግ ከመዝለል የከፋ እንደሆነ አመላከተኝና እኔም ጦሽ ብዬ አለቀስኩ። አድማጮች ሆይ እኔ አገሬን ወዳለሁ። አገር ሲኖር ነው የሻይ ማለቢያ ማሽን የሚኖረው። የሻይ ማለቢያ ማሽን ሲኖር ነው አስተናጋጅም ተስተናጋጅም የሚኖረው። ያም ሆኖ የአገር ሉዓላዊነት በደም ማስጠበቅ በሚለው አላምንም። ከሚገረዝበት ቀን በቀር የወንድ ልጅ ደም እንዲፈስም አልፈልግም። እንዲህ ስል ግን የአገር ዕጣ ፈንታ የሚወሰነው በማሸነፍና በመሸነፍ መሆኑን ዘግይቼ አይደለም። ግጭት አይኑር የሚል ደደብም አይደለውም። ቦታ ከጠበበው እንኳን አገርና አገር ብርጭቆና ብርጭቆም ይጋጫል። እኔ የምለው የተሻለ የመሸናነፊያ መንገድ ይኑር ነው። ለምሳሌ ሁለት ሀገሮች በድንበር ቢጣሉ ከአወዛጋቢው ድንበር 42 ኪሎ ሜትር ርቀት ላይ ወታደሮቻቸውን ያሰልፉና ወደ ድንበሩ አቅጣጫ እንዲሮጡ ያዛቸዋል። ቀድሞ ሮጦ ወደ ድንበሩ የደረሰው ወታደር ያሰለፈችው ሀገር አወዛጋቢውን መሬት ትውሰድ። የለም ያለ ጠብ አይሆንም ከተባለ ደግሞ ወታደሮች ከባድ መሳሪያቸውን ትተው ትግል እንዲገጥሙ ይደረግ። ብዙ ወታደር የተዘረረባት ሀገር አወዛጋቢውን መሬት አሳልፋ እንድትሰጥ ይሁን። መቼም ይህ አሰብኩት እንጂ ለባለስልጣናቶች አልተናገርኩም። ይህን ከመናገር ይልቅ ወደ ማሰልጠኛ ጣቢያ ይዞን ከሚሄደው የጭነት መኪና ላይ ወደ መሬት መዝለል ቀለለኝ። ያኔ መሬት ያረፍኩት በጆሮ ግንዴ በኩል ይሆን እንዴ?